ምግብ አለ። እርሱም በቀራንዮ መስቀል ላይ ለሰው ልጆች ቤዛ የሆነ በቀራንዮ መስቀል ላይ በአደባባይ ላይ የተሰቀለ የናዝሬቱ ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ስትቀበሉ ወዳጆች መንግስት ነው የምትቀይሩት። ከምድራዊ መንግስት ወደ ዘላለማዊ መንግስት ነው አድራሻችሁ ይቀየራል። በዚህ በምድር ከሥጋ አባት ነው የተወለዳችሁት እከሌክ የሚባል ነገር ግን ጊዜያዊ ነው፣ ይሞታል፣ ሞት ይነጥቀዋል። የማይሞተው ዘላለማዊ የሆነው ከሰው በላይ የሆነው ሥጋ ለብሶ ወደ ሰው መጣ፣ ሰው ሆነ፣ በእኛ መካከል ተገኘ። ለኛ ብሎ ከሰማይ ሰማያት መጣ ወረደ። ቃሉ ሲናገር እንደዚህ ይላል። ዮሐንስ ወንጌል መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። መጀመሪያ ከፍጥረት ሁሉ በፊት የነበረ ቃል የሆነ ፍጥረት ሁሉ የተደገፉበት ለፍጥረት ሁሉ መገኛ የሆነው የእግዚአብሔር ቃል ተብሎ የሚጠራው ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሊያድነን፣ ከኃጢአት ሊያድነን፣ ከዘላለም ጥፋት ሊያድነን፣ ከጠፋንበትና ከወደቅንበት ቦታ ሊያነሳን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ለሰው ልጆች የነፍስ እንጀራ ሆኖ ተሰዋ። ወዳጆቼ ጊዜው አሁን ነው። የመዳን ሰዓት ዛሬ አሁን ነው። ና ለነገ አትቅጠር። ነገ ያንተ አይደለም።